እንደምን አላችሁ ክብራን የዩኒክ አቤል ቤተሰቦች። ይሄ ቪዲዮ ካልጠቀማችሁ እኔ በእርግጠኝነት እቀጣለሁ። የፈለጋችሁትን ትቀጡኛላችሁ። በጣም ጠቃሚ ቪዲዮ ነው። እንኳን ወደዚህ ቻናል በደህና መጣችሁ። ይህንን ቻናል ያልተቀላቀላችሁም ተቀላቀሉን እያልኩኝ ወደ ቪዲዮ ሀሳብ ልግባ። ዛሬ አንድ ምስጢር ሹክ ልላችሁ ነው እንግዲህ በዚህ ቪዲዮ የተከሰትኩት ማለት ነው። አንድ ምስጢር ወደ እናንተ አደርሳለሁ፣ እነግራችኋለሁ። ይሄ ምስጢር ምንድነው? ስለ ፈተና ማለፍ ነው፣ ወይም ደግሞ የትምህርት ፈተና። እነዚህ የጥያቄ የስራም ሆነ የምንም ሆነ ብቻ ዋና ዋና ፈተናዎችን እንዴት በቀላሉ እንደምታልፏቸው እኔ የተጠቀምኩባቸውን ነገሮች እነግራችኋለሁ። ይህንን ቪዲዮ ስሰራ ይህንን ጠቃሚ ቪዲዮ ወደ እናንተ ሳቀርብ በትምህርት ፕሮሰስ በረጅም የትምህርት ፕሮሰስ እንዳለፈ ሰውና እንዳስተማረ ሰው ነው መነግራችሁ። አስተምሬም አውቃለሁ። በከባባድ ፈተናዎች መካከልም አልፌ አውቃለሁ። እኔን የጠቀመኝን በጣም የሚጠቅማቸዋል ብዬ ለማስባቸው ሰዎች ይህንን ቪዲዮ ሼር እያደረግኩኝ ይገኛለሁ ማለት ነው። ላይክ በማድረግ ጀምሮ ይህንን ቻናል ይህንን ቪዲዮ ላይክ በማድረግ ጀምሩ። እስቲ ወደ ሀሳቡ እንግባ። እንግዲህ እንደሚታወቀው ሁል ጊዜ ፈተና ሲደርስ ከትንሽ ፈተናዎች አንስቶ እስከ ትላልቅ አገር አቀፍ ፈተናዎች እንደ ሰውኛ ኖርማል የሆነ ፕሬሽን ወይም ደግሞ ኖርማል የሆነ ከፈተና ጋር በተያያዘ የሚነሳ ፍርሃት ሁላችንም ውስጥ ይፈጠራል። ይሄ ተፈጥሯዊ ነው። ልንከለክለው ልናግደው የማንችለው ባይነቸር ያለን ፊሊንግ ነው። ይሄ የፈተና ፍርሃት ሁሉንም የዓለም ክፍል ላይ የሚገኘውን ተማሪ ያጠቃል። በህይወቱ አንድ ጊዜ እንኳን ሰው በዚህ ነገር ይጠቃል። ይሄንን እኔ አሁን ለእናንተ እንደ ምስጢር ብዬ የምነግራችሁ አንድ ነገር አለ። በተለይ የመጀመሪያዎቹ ወደ ዩኒቨርሲቲ የምትገቡባቸው ፈተናዎች እና ዩኒቨርሲቲ ውስጥ ሆናችሁ የምትወስዷቸው የመጀመሪያዎቹ ፈተናዎች በጣም ቴንሽን አለባቸው። እኔን ገጥሞኝ ስለሚያው ፍሬሽማን እያለሁኝ ምን ገጠመኝ መሰላችሁ? የፍሬሽማን ፈተና በጣም ቀላል ነበር በሰዓቱ። ግን እኔ እየተወራ ካለው ነገር፣ ግቢ ውስጥ ከሚነሳው ጭምጭምታ፣ ተማሪዎች አካባቢ ላይ ስለሚፈጠረው ኔጌቲቭ ቶክ፣ ያ ሁላ ነገር አይምሮ ላይ ተጽዕኖ ፈጥሮ በጣም ፈራውኝ ማለት ነው። ውስጥ ሆኜ ፈተናውን ተረጋግቼ ብሰራ በጣም ጥሩ ነገር ማምጣት እየቻልኩኝ በፍርሃቱ ብቻ ፍርሃት ምን ያህል ሊጎዳ እንደምችል ነው። ምንድነው አቤል እየነገርከን ያለው? ምን እያልከን ነው ያለው? ወይም ደግሞ ምንድነው ልታስተላለፍ የፈለግከው መልእክት ካላችሁኝ፣ የመጀመሪያው ትልቁ ጠላታችሁ ፈተና እንዳታልፉ የሚያደርገው አላስፈላጊ ፍርሃት ነው። አላስፈላጊ ፍርሃት። ለምንድን ነው ይሄንን ያልኩት? ፍርሃት በተፈጥሯዊ መንገድ ሲሆን ኖርማል ነው፣ ጠቃሚ ነው ለሰው ልጅ። ሰው ማይፈራ ከሆነ አንድን ነገር ለዛ ነገር እንዳይዘጋጅ ይሆናል። ለምሳሌ ወይ ወድቃለሁ ብሎ አንድ ሰው ካልፈራ ምንም ነገር በቃ ማይሰማው ከሆነ ያም ተፈጥሯዊ አይደለም። ለምን ወድቃለሁ ብሎ ሊያስብ የሚችል ሰው ይዘጋጃል ማለት ነው። ለምን እንዳልወድቅ ብሎ ያንን ነገር ለመከላከል ፍርሃቱን ለመከላከል ይዘጋጃል፣ ያነባል፣ ጊዜ ይሰጣል፣ ቪዲዮችን ያያል። ይሄ የተፈጥሮ ፍርሃታችን የሚጠቅመን መንገድ ነው። ግን ደግሞ ምንም ማንፈራ ምንም ደግሞ ማይሰማን ከሆነም ኖርማል አይደለም። ለምን ለዛ ነገር እንዳንዘጋጅ ስለሚያደርግ ማለት ነው። ፍርሃትን በመጠኑ ማድረግ ኮንትሮል ማድረግ ግን ብልሃት ነው። ተመልከቱ፣ ፍርሃት የሰው ሆነን እስከተፈጠርን ድረስ በአንድ ነገር ባይፈራ እንኳን ሰው በሌላ ነገር ፍርሃት ደግሞ ምን ይወልዳል? የሆነ ስትረሶችን ይወልዳል ሰውነታችን ላይ። ግን እኔ አሁን እያወራው ያለሁት ፍርሃት አላስፈላጊ ፍርሃትና ለምሳሌ ግቢ ውስጥ እያለ ገና ፍሬሽማን ላይ ገና ሪሚዲያል ላይ ወይ ገና 12ኛ ክፍል ላይ ሆኖ ስለሚማረው ዲፓርትመንት እያሰበ የሚጨነቅ ከሆነ አንድ ሰው ይህ በጣም ፈሪ ነው። ይህ ሰው የሚፈራው ደግሞ አላስፈላጊ ፍርሃት ነው። ገና ወደፊቱ ያልታወቀ ሰውዬ እዚህ ጋር ሆኖ መጨነቅ የሌለበት ቦታ ላይ ይጨነቃል። ፕላስ ደግሞ አንዳንድ ልጆች ፈተናው ይከብድ ይሆናል ብሎ ይፈራሉ። ይሄም አላስፈላጊ ፍርሃት ነው። ፈተናው ከበደ ቀለለ ማንም ያየው የለም። ደርሰህ ገብተህ ራስሽ ነሽ የምታዩ። ስለዚህ ያልደረስክበት ነገር ላይ አሁን ላይ ሆነ ያንን ነገር ኢማጂን አድርገህ ሆድ የሚረባበሽ ከሆነ ይሄ አላስፈላጊ ፍርሃት ይባላል። ይህንን አላስፈላጊ ፍርሃት ደግሞ ዊን ማድረግ አለ። እንዴት ነው እኔ ዊን ያደረኩት? አንዳንድ ጊዜ ሰዎችን ሞቲቬት ማድረግና ለሰዎች የሆነ ምክር መለገስ በጣም ቀላል ነው። ያንን ነገር ግን ማለፉ ነው የሚከብደው። እናንተ ላይ ሲደርስ እኔ ደርሶብኝ ስለማወቅ ነው በጣም ፈርቼ፣ ከዛ ራሴን በራሴ ነው በደንብ ለራሴ እየነገርኩት። ለራሳችሁ አሁን እኔ የተጠቀምኩባቸው ምስጢሮች እነግራችኋለሁ። እነሱን የምር ተጠቀሙ፣ በጣም ይሰራል። ታመሰግኑኛላችሁ። እኔ ምንም አልፈልግም ከእናንተ ጀስት በቃ ሰርቶልኛል ካላችሁ እኔ ወንድሞቼ እህቶቼ ይሳካላቸው፣ ጥሩ ነገር ያገኛቸው፣ ጥሩ ፈተና ላይ ጥሩ ነገር ይስሩ፣ ይለፉ፣ የተሻለ የህይወት መስመር ላይ ይድረሱ። ያንን እመኝላችኋለሁ ይህንን ቪዲዮ የምታዩ በሙሉ። እና ምንድነው አላስፈላጊ ፍርሃት የሚያደርጋቸው? አንደኛ እንዳትሰሩ ያደርጋቸዋል፣ እንዳትረጋጉ ያደርጋቸዋል። ኮንሰንትሬሽን ይፈልጋል ፈተና። አንዳንድ ጊዜ ፈተና ላይ የማታውቁት ጥያቄ እንኳን ቢሆን ኦድ የሆነውን ለይታችሁ ከምርጫ ውስጥ እያወጣችሁ ልክ አይደለም ብላችሁ የምታስቡትን እያወጣችሁ እንኳን መልሱን ታገኛላችሁ። ያንን ለማድረግ አእምሯችሁ ሴፍ መሆን አለበት፣ ስቴብል መሆን አለበት። ባልተረጋጋ አእምሮ ያችንን ማድረጋችሁ። ስለዚህ ይከለክላችኋል፣ ከብዙ ነገር ሪስትሪክት ያደርጋችኋል ማለት ነው ይሄ ፍርሃት። ይሄን ፍርሃት ዊን ማታረጉ ከሆነ ማታሸንፉ ከሆነ በእርግጠኝነት በቃ ይሄ አእምሯችሁ ላይ
ትልቅ ተጽዕኖ ይፈጥራል። ይህንን ተጽዕኖ ለመቀነስ ደግሞ ማድረግ ያለባችሁ የመጀመሪያው ነገር ተዘጋጁ። ከእናንተ የሚጠበቅ ሁልጊዜም እኔ የምለው ነገር እኔ ሰነፍ እንድትሆኑና አቋራጭ መንገድ እንድትፈጥሩ ምናምን አይደለም መመክራችሁ። ሁሌም እንደምታውቁት የቻናል ፖዚቲቭ ኢንሳይቶችን ሼር የምናደርግበት ነው። ቴሌግራምም አለን፣ እዛም እናወራለን። የቴሌግራሙን ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን፣ ገብታችሁ እዛ ጋር እኛን ታገኙናላችሁ። እና የሚገርማችሁ ፍርሃት የሚባለው አላስፈላጊ ፍርሃት የሚባለው አንዳንድ ልጆች በዛ የተያዙ ልጆች እናንተ ጋር ዶርም ላይ ሊሆን ይችላል፣ ብቻ ውጪም ኮሌጅ ላይም በየቤታችሁ ሆናችሁ ብትማሩት ብዙ አይነት ሰዎች አሉ። ስትረስፉል የሚሆነው የዘንድሮ ፈተና ይከብዳል የሚባል ወሬ ይመጣል። አይምሯችን ደግሞ በነገራችን ላይ አንድ ነገር ምስጥር ምነግራችሁ ኔጌቲቭ ነገሮችን አብዞርብ የማድረግ ካፓሲቲ የአይምሮ ሀይ ነው በጣም። ይህንን የትኛውም ነገር ላይ ሰርች አድርጋችሁ እስቲ እዩ። ኔጌቲቭ ነገሮችን አሉታዊ የሆኑ በቃ ማይጠቅሙ ነገሮችን አይምሯችን ቶሎ ነው የሚስበው። ገብቷችኋል? አሁን ለዛ ነው በየሚዲያው ምናምን ኔጌቲቭ ነገር የሚያወሩ ሰዎችን በደንብ የሚያዳምጥ ሰው ይበዛል። ለምን? የሰው ልጅ አይምሮ ኔጌቲቭ ነገሮችን ቶሎ ካፕቸር ያደርጋል። ፖዚቲቭን ለመቀበል ደግሞ ይታገላል። እናንተ አሸንፉ። በቃ እኔ እችላለሁ፣ እኔ ጎበዝ ነኝ ብሎ እኔ ላነቃቃችሁ አይደለም፣ እውነታውን ነው የምናገረው። አልፋለሁ ቀላል ነው እያሉ ብዙ ልጆች አልፈዋል፣ አልፈናል። አይ ትንሽ ይከብዳል ያሉት ደግሞ እዛው ቀርተዋል። ይከብዳል ብላችሁ ለራሷቸው አትንገሩ። አላስፈላጊ ፍርሃት ነው እሱ። ምኑን አይተህ ነው አንተ ይከብዳል የምትለው? ከዚህ በፊት አልተፈተንክም፣ ከዚህ በፊት አልተፈተንሽም። ምንም ያየሽው ነገር ሳይኖር ገና መጪውን አስቦ ይከብዳል ወይ የዘንድሮ ፈተና እኮ አወጣጡ ሌላ ነው፣ የዘንድሮ ሪሚዲያል፣ የዘንድሮ 12ኛ፣ የዘንድሮ ኤግዚት እያለ ሰው ገና ከፊት ያለውን ነገር እየፈራ ዛሬ ላይ ያለችውን ጊዜውን ሳይጠቀም በጭንቀት ያሳልፋል። ከእንደዚህ አይነት ነገር ከወጣችሁ እመኑኝ በእርግጠኝነት ታልፋላችሁ። ይሄ ነው ምስጢሩ። በቃ የመጀመሪያው 100% የሚሰራው ኔጌቲቭ እና አላስፈላጊ የሆኑ ፍርሃቶችን አስወግዱ። ከዛ ተረጋጉ። አይምሮአችሁን በጣም አረጋጉ። የአይምሮ መረጋጋት ከብዙ ንባብ ይበልጣል። ይሄን እንገራችሁ። አይምሮአችን በጣም ትልቅ ፓወር ያለው ነገር ነው። ሺህ መጽሐፍ ከምታነብ አይምሮ ከተረጋጋ ትሰራለህ። ምንም ነገር ዝግጅት አይፈልግም እያልኩ አይደለም፣ ዝግጅት ይፈልጋል። ሁላችሁም እኮ እየተዘጋጃችሁ የቻላችሁ የአቅሙን ያደርጋል። ብዙ እዚህ በተለይ ቪዲዮ የሚያዩ ልጆች አቅማቸው የሚያደርጉ ናቸው። ለምን? ትምህርታቸው የመጡበት ዓላማ ማተር ስለሚያደርግ ነው ሰርች አድርገው የሚያዩት። ስለዚህ የሚፈልግ ሰው ነው፣ የሚዘጋጅ ሰው ነው። ምንድን ነው የሚጠበቅበት? ፍርሃቱን ማሸነፍ። ፍርሃቱን እንዴት ነው የሚያሸንፈው? እሺ ብላ እስከ መጨረሻው አንዳንድ ጊዜ እኔ እስከ መጨረሻው አስባለሁ። ለምሳሌ ፈተና ስገባ ምናምን ልቤ ስመታ ምን እላለሁ ለራሴ፣ በወርቅስ ይሄን ፈተና እንኳንም ወደኩ። ከዛ ከወደኩ በኋላ ምን ነው የሚፈታ? ከትምህርት እሺ እንደው ብባረር እስከ ዩኒቨርሲቲ እሺ ምን ይመጣል? እሺ ተባረርኩ። ከዛስ ህይወት ሌላ መስመር የላትም? ህይወት ሌላ ነግጄ አልኖርም? ምንም የሆነ ነገር ሰርቼ አልኖርም? በቃ ዛስ እስከ መጨረሻው ብታስቡ የኔጌቲቭ ኤንድ ባይዞ ምንም አይደለም። በቃ ምንም ፖዚቲቭ ነው። የኔጌቲቭ መጨረሻ ምንም ነገር የለውም። ዝም ብሎ ነው ፍርሃት። ዝም ብሎ እሺ ፈራችሁ፣ ልባችሁ መታ፣ በሰዓቱ ታወቃችሁ፣ ፈተና ውስጥ ገባችሁ፣ ተረበሻችሁ። እሺ ምን እስከ መጨረሻው ራሳችሁን ጠይቁ። ምንም የሚፈጠር ነገር የለም። ስለዚህ ተረጋግቶ መግባት ነው። እኔ እንደ ወንድም ነው የምመክራችሁ። በጣም ካለፈም እንደ ጓደኛ ነው የምመክራችሁ። ራሳችሁ ናችሁ ፕሮሰሱን የምታልፉበት። ያለፍኩበት ነው። እኔ ረጅም ዓመት ይህንን ነገር በደንብ ልጆችን ትሬን ሳረግ ስነግራቸው ስመክራቸው ብዙ ያለፉ ብዙ የተሻገሩ ልጆች አመስግኖኛል። የእናንተ ምስጋና ነው ተርፋችን። ሰብስክራይብ እና ላይክ ብታደርጉ ደግሞ ሞር ሞቲቬት ያደርገናል። እንደዚህ አይነት ነገሮችን ኦኬ እየጠቀምኩ ነው፣ ቫልዩ አድ እያረግኩ ነው ብለን እንድናስብ ይጠቅመናል። ኔክስት በቆንጆ ቪዲዮዎች ደግሞ እንገናኛለን። እስከዛ መልካም ጊዜ ይሆንላችሁ።